የእግዚአብሔር ሰላም ይብዛላችሁ። በዓለም ላይ የምትገኙ ቅዱሳን በሙሉ እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። አንድ መልእክት ዘመኑን በተመለከተ ወደ እናንተ ለማቅረብ እፈልጋለሁ። ከዚያ በፊት አንድ የመጽሐፍ ቅዱስ ክፍል አነብና ከዚህ ሐሳብ የእግዚአብሔርን ቃል እንካፈላለን። ኤፌሶን ምዕራፍ 5 ከቁጥር 14 ጀምሮ ያለውን ክፍል አነባለሁ። እንደዚህ ይላል፣ ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል። ይህ የእግዚአብሔር ቃል ነው። ከዚህ ክፍል መነሻ አድርገን የእግዚአብሔርን ቃል እንካፈላለን። የትምህርቱ ርዕስ እንደዚህ የሚል ነው፣ ዘመኑን ማወቅና መዋጀት የሚል ነው። ዘመኑን ማወቅና መዋጀት። መግቢያ ሐሳብን እናገራለሁ። እግዚአብሔር ለሰው ልጅ እንዲሁም ለፍጥረት ሁሉ ዘመናትን አስልቶ ሰጥቷቸዋል። የሰው ልጅ የተሰጠውን የዕድሜውን ልክ በሚገባ በማወቅ በአግባብነት መጠቀምና የራሱ ማድረግ ይጠበቅበታል። ብዘናጋበት እንዲሁም ስለ ዘመኑ ዕውቀት ሲጎልበት ጠላት ይናጠቅበታል። ያንን መልሶ የራስ ለማድረግ ብዙ መስዋዕት መክፈል አለበት። በመንፈሳዊ ድንዛዝ ተይዞ ምንም በማይሰማበት ሕይወት ውስጥ መመላለሱን የሚቀጥልበት ከሆነ በእግዚአብሔር ቃል ላይ የተመረኮዘ እውነተኛ መንፈሳዊ ሕይወት ከሌለበት በአመፀኛው ሰይጣን አገዛዝ ስር መውደቁ አይቀሬ ይሆንበታል። እንግዲህ ሐዋርያው ጳውሎስ ለኤፌሶን በጻፈው መልእክቱ ብዙ የተለያዩ ምክሮችንና ማስጠንቀቂያዎችን ከተናገረ በኋላ መሃል ላይ ከእንቅልፍ ስለመነሳትና ዘመኑን ስለመዋጀት ይናገራቸዋል። እንዲህም አለ፣ አንተ የምትተኛ ንቃ ይላል፣ ከሙታንም ተነሳ ይላል። ከዚያም ደግሞ ዘመኑን ዋጁ ይላቸዋል። ለሮሜ ሰዎችን በጻፈው መልእክቱ ከእንቅልፍ ስለመነሳትና በምን አይነት ዘመን ላይ እንደሚገኙ በማስጠነቀቅ መክሯቸዋል። ስለዚህ የዘመኑ ቤተ ክርስቲያን ዘመኑን በተጠንቀቅ የተረዳች መንፈሳዊ ሕይወቷን ከያዛት ድንዛዜ ተላቃ በእግዚአብሔር ቃል ዕውቀት የተገነባ ዜጋን በማፍራት ዘመኑን የተዋጀች ልትሆን ይገባታል። ይህ ዘመን ከወትሮ ይልቅ በጥንቃቄና በጥበብ የሚመላለስበት ነው። ምክንያቱም ክፋት በጣም የበዛበት፣ ሰይጣን ዘዴውን ቀይሮ ብዙ ስልት በማውጣት ብዙ ክርስቲያኖችን ወደ ራሱ አሰራር ውስጥ በማስገባት ምስጢራዊ በሆነ መንገድ ይሰራ የነበረውን የአመፃ ተግባሩን በይፋ የጀመረበት ነው። ስለሆነም ሐሳቡን ባለመሳትና መንገዱን ጠንቅቀን በማወቅ ልንመላለስ ይገባል። ይህ ያለንበት ዘመን ምን አይነት ክፋት ያለበት እንደሆነ በቀጣይ ገጾቹ የሚቀርብ ይሆናል። ስለ ዘመን ስናነሳ ዘመን ምንድን ነው? ዘመን ማለት ረዥም ጊዜ፣ ረዥም ስፍረ ዓመት እና አንድ አይነት አገዛዝ ነው። ዘመን ወይም ዘመናት ይቀያየራሉ። በተቀያየሩ ቁጥር ደግሞ ያልታወቁ አዳዲስ ግኝቶችን ይዘው ይመጣሉ። እነዚህ አዳዲስ ግኝቶችና አዳዲስ ነገሮች ሊጠቅሙ የሚችሉም ናቸው፣ በዚያውም ልክ ደግሞ ሊጎዱ የሚችሉ ናቸው። አንድ አማኝ፣ አንድ ክርስቲያን እነዚህን ነገሮች በሚገባ ለይቶ ማወቅ ያስፈልገዋል። ዘመኑ ዘመናዊነት የሰፈነበት ነው።
ዘመናዊነት ብዙ ጠቃሚ ነገሮችም አሉበት፣ ጎጂ ነገሮችም አሉበት። ስለዚህ አንድ ሰው እነዚህን በተጠንቀቅ እየተረዳ ልመላለስና ስለ ዘመኑ በተጠንቀቅ በሚገባ ማወቅ ሊዋጅበት ይገባል ማለት ነው። ዘመኑን ስለማወቅ ስናነሳ ዘመኑን እንዴት ማወቅ ይቻላል የሚለን ጥያቄ ይኖራል። ለዚህ ጥያቄ አጠር አድርገህ ሁለት መልሶችን እሰጣለሁ። አንደኛ፣ ዘመኑን ለማወቅ ከድንዛዜ መላቀቅ ያስፈልጋል። መንፈሳዊ ሕይወትን ከያዘ ከአደገኛው ድንዛዜ መንቃት ያስፈልጋል። ያልነቃ ሰው፣ በእንቅልፍ ላይ ያለ ሰው ዘመኑ ምን እንደሆነ ስለ ዘመኑ ሊረዳ አይችልም። ሐዋርያ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ እንዲህ ነው ያላቸው፣ አንተ የምትተኛ ንቃ፣ ከሙታን ተነሳ ብሏቸዋል። እንደዚህ አይነት ሐሳብ ለሮሜ ሰዎች ደግሞ ተናግሯል። ሮሜ 13 ቁጥር 11 ላይ ዘመኑን ለመረዳት የመጀመሪያ እርምጃ መንቃት ነው። የተኛ ሰው ከእንቅልፉ ካልተነሳ በስተቀር ምንም ሊያውቅ አይችልም። እንዲሁም በመንፈሳዊ ድንዛዜ የተያዘ ሰው ዘመኑንና በዘመኑ እየሆነ ያለውን ነገር አንዳች ሊያውቅ አይችልም። ስለዚህ በመንፈሳዊ ድንዛዜ ውስጥ የወደቀ ሰው ስም ያለው እንደሞተ እንደ ሰርዴስ ቤተክርስቲያን ነው። ኤፌሶን ምዕራፍ 3 ቁጥር 1 ላይ የሰርዴስ ቤተክርስቲያን ስም አለሽ ግን ሙት ነሽ ተብላለች። ዘመኑን ለማወቅ ሁለተኛ የእግዚአብሔርን ቃል ማወቅና በቃሉ ውስጥ መኖር ያስፈልጋል። የእግዚአብሔር ቃል የሌለውን ዓለምና በውስጡ ያለውን ሁሉ ካለመኖር ወደ መኖር ያመጣ ስለሆነ ዘመንንና የዘመናት ምስጢርን ለመግለጥ ከሁሉም ቀዳሚ ነው። በመሆኑም ክርስቲያን ወደ እርሱ ተጠጋ ማለት የዘመኑን ምስጢር በሙሉ አገኘ ማለት ነው። ዘመኑን እና ምስጢሩን ለማወቅ የሚፈልግ ሰው ቃሉን መሞላት ያስፈልጓል። የእግዚአብሔርን ቃል መሞላት ያስፈልጓል። ምክንያቱም የእግዚአብሔር ቃል ቆላስይስ 3:16 ላይ የእግዚአብሔር ቃል በሙላት ይኖርባችሁ ይላል። የእግዚአብሔር ቃል በሙላት ያለበት ሰው ስለ ዘመኑ በደንብ ሊያውቅ ይችላል ማለት ነው። ሌላው ዘመንን ስለ መዋጀት አነሳለሁ። መዋጀት ማለት ምን ማለት ነው? መዋጀት ማለት የተወሰደን ነገር ዋጋ በመክፈል ወይም ራስን በመተካት ማስመለስ፣ እንዲሁም ደግሞ ገና ሊወሰድ ያለውን ማናቸውንም ነገር ማስቀረት ማለት ነው። መዋጀት ማለት ዘመኑን መዋጀት ማለት ዘመንን መጠበቅ፣ ዘመንን መጠቀም፣ ዘመናችንን ሰይጣን እንዳይወስድብን ወይም እንዳይጠቀምብን ወይም እንዳያባክንብን በእግዚአብሔር ቃል ጉልበት መከላከል፣ በድንዛዜ ተይዘን ተጠቅሞብን እንደሆነ ብዙ ዋጋ በመክፈል ማስመለስ እና የራስ ማድረግ ማለት ነው። ዘመንን መዋጀት ማለት የተሰጠንን ጊዜ ሁሉ እግዚአብሔርን ለማስደሰት እና በፈቃዱ ውስጥ ለመገኘት ማንኛውንም አጋጣሚ በስራ ላይ ማዋል ማለት ነው። ዘመንን መዋጀት ማለት አሁን የተሰጠን ጊዜ ተጠቅመንም ሆነ ሳንጠቀምበት አንድ ጊዜ ካመለጠ መልሰን ልናገኘው ስለማንችል በብዙ ትኩረት መጠቀም ይኖርብናል። የዮሐንስ ወንጌል ምዕራፍ 9 ቁጥር 4ን ስታነቡ ማንም ሊሰራ የማይችልባት ሌሊት ትመጣለች፣ ስለዚህ ቀን ሳለኝ የላከኝ ስራ አደርግ ዘንድ ይገባኛል ብሎ ተናግሯል ጌታችን ኢየሱስ ክርስቶስ። አንድ ጊዜ ያጣነውን እድል ብዙ ዋጋ በመክፈል መልሰን ማግኘት ይቻል ይሆናል። ነገር ግን አንድ ጊዜ ያመለጠውን ጊዜ መልሰን ማግኘት በፍጹም አይቻልንም። እግዚአብሔር ልንኖርበት፣ ልናገለግልበት፣ መልካሙን ስራ ልንሰራበት እና የዘመናት አጀንዳውን በእኛ ለማስፈጸም ዘመናትን ሰጥቶናል። እኛ ግን ሳንጠቀምበት ሰይጣን ቴክኖሎጂውን በመጠቀም በቤተ ክርስቲያን ላይ ብዙ ተጽዕኖ እያሳደረ ይገኛል። ስለዚህ ያለፈው አልፏል። ታዲያ አሁን
የቀረውን ዘመናችንን በቁጭት እየተጠቀምን የሰይጣንን ስራና ምሽጉን በማፍረስ ትውልድን ለመታደግ ልንነሳ ይገባናል። ይህ ዘመን የመጨረሻ በመሆኑ ብዙ ክፋት ያለበትና ሰይጣን ክፉ ሰዎችን በማሰማራት ትውልድን እየማረከ ትውልድን እየገደለ እንዲሁም ለራሱ ክፉ አጀንዳ በመጠቀም ቤተክርስቲያንን እያራቆተ ያለበት ዘመን ነው። ክፋት በምድር ላይ በጣም የበዛበትና አመፀኛ ትውልድ የተነሳበት ዘመን ማለት ይህ ዘመን ማለት ነው። ይህ ክፋት ጥንትም አልነበረም ማለት እንኳን ባይቻል በዚህ ዘመን ግን እየባሰ እየተስፋፋ ይገኛል። ስለዚህ ቤተክርስቲያን በዘመኑ ውስጥ ያለውን ክፋት በሚገባ በማወቅ የጠላትን ስራ ለማፍረስ በታጠቀ ኃይል ትውልድን በማስታጠቅ ጠንካራ ተተኪ ለማፍራት ብዙ ዋጋ በመክፈል ራሷን ማዘጋጀት ይጠበቅባታል። ይህ ዘመን ክፋት በዝቶበታል። የክፋቱ ጥግ ምንድን ነው? ለምንድን ነው ክፉ የተባለበት ምክንያት? አንደኛ፣ ይህ ዘመን የራሱን ማንነት የማይቀበል ትውልድ የተነሳበት ዘመን ነው። ይህ ዘመን የራሱን ማንነት የማይቀበል ትውልድ የተነሳበት ዘመን ነው የሚባለው ሮሜ ምዕራፍ 1 ከቁጥር 23 እስከ 27 ባለው ክፍል ላይ ከተጠቀሰው ጥቅስ መሰረት ተጠቂ የሆነ ትውልድ ስላለ ነው። ምን ይላል እዛ ቦታ ላይ? ሮሜ ምዕራፍ 1 ቁጥር 23 እስከ 27 ላይ እውነትን በአመፃ የሚከለክሉ እያወቁ እግዚአብሔርን በአምላክነቱ መጠን የማያከብሩ የማይጠፋውን የእግዚአብሔርን ክብር በሚጠፋ ነገር የሚለውጡ ስጋቸውን ሊያዋርዱ ለልባቸው ፍትወትና ለርኩሰት ታልፈው የተሰጡ በፈጣሪ ፈንታ የተፈጠረውን የሚያመልኩና የሚያገለግሉ ለባህሪያቸው የሚገባ ስራ ለባህሪያቸው በማይገባ የለወጡ ወንዶች በወንዶች ሴቶች በሴቶች ነውር የሚያደርጉ እግዚአብሔርን ለማወቅ የማይወድ ትውልድ የተነሳበት ዘመን ነው። ስለዚህ የራሱን ማንነት ባለመቀበል በዘመናችን ያለው ትውልድ በተለያዩ አደገኛ ድርጊቶች ህይወታቸውንና ክብራቸውን እያጡ ይገኛሉ። ስለዚህ እንዴት ራሳቸውን አምነው አልተቀበሉ? እንዴት ራሱን አምኖ ያልተቀበለ ትውልድ አለ? ይህ ማለት ምን ማለት ነው? አንደኛ ጾታን መቀየር አለ። ጾታን መቀየር በ16ኛው መቶ ክፍለ ዘመን የተጀመረው በቀዶ ሕክምና ጾታን የመቀየር ተግባር በዘመናችን ከመስፋፋት ባለፈ በአገራችን በኢትዮጵያ በዚህ በሽታ የተለከፈ ትውልድ መፈጠሩ ለተተኪ ትውልድ እድገት በጣም አስጊ የሆነ መጥቷል። እግዚአብሔር ሰውን ሲፈጥር በራሱ አምሳል ሲሆን ወንድና ሴት አድርጎ ነበር የፈጠረው። መጀመሪያ የተፈጠረበትን ማንነት የማይቀበል የሰው ልጅ የተፈጠርኩበት ማንነት ትክክል አይደለም በማለት በቀዶ ሕክምና ጾታውን የመቀየር ተግባሩን አያይዞታል ማለት ነው። እንግዲህ ብዙ ወጣቶች በቀዶ ሕክምና ጾታቸውን እየቀየሩ ይገኛሉ። ወንዶች ወንዶኝ መፈጠር ትክክል አይደለም ብለው፣ ሴቶች ደግሞ ሴቶኝ መፈጠር ትክክል አይደለም ብለው ወንዶች ወደ ሴትነት ሴቶች ደግሞ ወደ ወንድነት ጾታቸውን በማስቀየር ላይ ይገኛሉ። ይህ ማለት እግዚአብሔር ሴትና ወንድ አድርጎ የፈጠረበትን ማንነት እኔን በዚህ እግዚአብሔር እንደዚህ አድርጎ መፍጠሩ ትክክል አይደለም በማለት እኔም ወንዶኝ መፈጠረ ትክክል አይደለም፣ ሴቶኝ መፈጠረ ትክክል አይደለም፣ እኔ ወንድ መሆን አለብኝ፣ እኔ ሴት መሆን አለብኝ በማለት ሰዎች የራሳቸውን ማንነት ባለመቀበል ሌላ የራሳቸውን ምርጫ በማድረግ ላይ የሚገኙበት ጊዜ ላይ እንገኛለን። ይህ የራስን ማንነት አምኖ አለመቀበል ነው። ሌላኛው ሰይጣንን ለመምሰል የሚጥር ትውልድ አለ። ዘፍጥረት ምዕራፍ 1 ቁጥር 6 እስከ 7 ላይ ስናይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔርም ሰውን በመልኩ ፈጠረ ይላል። ይህንን የራሱን ማንነት ያልተቀበለ የሰው ልጅ ሰይጣንን ለመምሰል ጥረት ሲያደርግ ስታይ ዘመኑ ወዴት እየሄደ እንደሆነ ለመረዳት ይረዳል። ሰው ጌታን ሲቀበል ሰይጣንንና ስራውን ክጃለሁ
ይል ነበር። የዘመኑ ትውልድ ግን አይደለም ሰይጣንንና ስራውን መካድ፣ ጭራሽ እርሱን መምሰል አለብን ብለው በሰውነታቸው ላይ ብዙ ጉዳት እያደረሱ በንቅሳት ሰውነታቸውን በመቁረጥ ጥርሳቸውን በመንቀል በተለያዩ ቀዶ ሕክምናዎች የራሳቸውን ሰውነት እየቆራረጡ የራሳቸውን ሰውነት ወደ ሌላ ወደ ሰይጣን ለመምሰል ሰይጣንን ይመስላል በማለት ወደዛ እየመለሱ ይገኛል። ከዚህ ቀጥሎ በምስሉ ላይ የሚታየውን ሰው በምስሉ አሳያችኋለሁ። ይህ ሰውዬ ሰይጣንን ልምሰል በማለት በንቅሳት እና ከ60 በሚበልጡ ቀዶ ጥገናዎች አማካይነት ሰውነቱን እንደዚህ ሊያደርግ ችሏል። ስሙ ማይክል ፋሮዶ ፕራዶ ይባላል። 154,000 እና ከዛ በላይ ተከታዮች አሉት በሚዲያ ላይ እና የብራዚል ሰው ነው። ለመሆኑ ሰይጣን ማን ነው? ሰይጣን ከሳሽ ነው። ሰይጣን ነፍሰ ገዳይ ነው። ሰይጣን የመልካም ነገር ተቃዋሚ ነው። ሰይጣን ሐሰተኛ ነው። ሰይጣን የሐሰት አባት ነው። ሰይጣን ጠላት ነው። ሰይጣን በእግዚአብሔር የተጣለ ፍጡር ነው። ሰው ይህንን ለመምሰል እየጣረ ነው። ሰይጣን ሌላ አካል የለውም፣ አይዳሰስም፣ መናፍስት ስለሆነ። ነገር ግን የማይታየውን ሰይጣን ልምሰል በማለት ሰዎች የራሳቸውን ሰውነት እየቆረጡ ጉዳት ውስጥ እየገቡ ይገኛሉ። ለመሆኑ ሰይጣንን ልምሰል ማለት እንደ ሰይጣን ሐሰተኛ፣ እንደ ሰይጣን ገዳይ፣ እንደ ሰይጣን አመፀኛ፣ እንደ ሰይጣን ከሳሽ፣ እንደ ሰይጣን የመልካም ነገር ተቃዋሚ ሊሆን ማለት ነው። ከዚህም የተነሳ ነው ሰውነታቸውን እያበላሹ ለሰይጣን እየሰዉ ያሉት። ሌላው የቅዱስ ጋብቻን ሐሳብ ማዛባት ነው። ጋብቻ ክቡር እግዚአብሔር ለሰው ልጅ የሰጠ ውድ ስጦታ ሲሆን ለመጀመሪያ ጊዜ እርሱ ራሱ አንድ ወንድና አንዲት ሴት የማለት አዳምና ሔዋንን በማጋባት መመሪያውን በስዕላዊ አገላለጽ ጭምር በመስጠት የደነገገበትን ሰው ግን ያንን በፈጣሪው የተሰጠውን ማንነት አልፈልግም በማለት የራሱን መንገድ ቀይሷል። ይህ ማለት አንደኛ ከተመሳሳይ ጾታ ጋር መጋባትን ስራው አድርጓል። ይህ ማለት በሌላ አነጋገር ግብረ ሰዶማዊነት ነው። ሮሜ ምዕራፍ 1 ቁጥር 6 ላይ ስታዩ እንደዚህ ይላል፣ ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ። ቁጥር 7 ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በራሳቸው በፍትወታቸው ተቃጠሉ ይላል። ዘሌዋውያን ምዕራፍ 20 ቁጥር 13ን ስታነቡ መጽሐፍ ቅዱሳችን ውስጥ ምን ይላል? ማናቸውም ሰው ከሴት ጋር እንደምተኛ ከወንድ ጋር ቢተኛ ሁለቱ ጸያፍ ነገር አድርገዋልና ፈጽመው ይገደሉ፣ ደማቸው በላያቸው ነው ይላል። መጽሐፍ ቅዱሳችን የሚያስተምረው እንዲህ ነው። የሰው ልጅ ግን እንደ ምርጫይ ቢሆን ምን አገባው በማለት በዚህ ክፉ ድርጊት ውስጥ ገብቶ መመላለስ ብቻ ሳይሆን ብዙዎችን ወደዚህ ስርዓት ውስጥ ለማስገባት በብዙ ሀገራት ህጋዊ ፈቃድ አግኝቷል። በኢትዮጵያ ውስጥም ይህንን ለማተግበር ህጋዊ ፈቃድና እውቅና ለማግኘት ቀንና ሌሊት እየሰራ ይገኛል። ሌላስ? ሁለተኛ ከእንስሳ ጋር ጋብቻቸውን በማድረግ ይህ ማለት በመጽሐፍ ቅዱሳችን ውስጥ እርኩሰት ተብሎ ይጠራል። ዘሌዋውያን ምዕራፍ 22 ቁጥር 19 ላይ እንደዚህ ይላል፣ ከእንስሳ ጋር የሚረክስ ፈጽሞ ይገደል ይላል። አይማር ማለት ነው። እንዲህ ማለት እንደገና ዘሌዋውያን ምዕራፍ 20 ቁጥር 15 ላይ ማናቸውም ሰው ከእንስሳ ጋር ቢገናኝ ፈጽሞ ይገደል፣ እንስሳይቱንም ግደሏት ይላል። ቁጥር 16 ላይ ማናቸይቱም ሴት ወደ እንስሳ ብትቀርብ ከእርሱም ጋር ብትገናኝ ሴቲቱንና እንስሳውን ግደል፣ ፈጽሞ ይገደሉ፣ ደማቸው በላያቸው ነው ብሎ እግዚአብሔር በሙሴ አማካይነት ሕግ ሰጥቷል። ብዙ ሰዎች ግን ይህንን ሕግ ትተው
የተፈጥሮን ስርዓት ጥሰው ከእንስሳት ጋር ግልጽ በግልጽ ጋብቻቸውን እያደረጉ ይገኛሉ። ይህንን ከተለያዩ ድረገጾች ልታገኙ ትችላላችሁ። የቅዱስ ጋብቻን ሐሳብ እንዴት አዘሩ ብትሉኝ፣ ሌላኛው ከሮቦት ጋር መጋባት ነው። ሮቦት ሰው ሰራሽ ወይም አርቲፊሻሊ ሰው የሚባል የፋብሪካ ውጤት ሲሆን ብዙዎች ለትዳር እርሱን ማግባት ከጀመሩ ሰንብቷል። ለምን እንደዚህ ሆኑ? ሰው እንደዚህ ለምን ወረደ? ክብሩ እንደዚህ ለምን ወረደ? ክብሩ እንደዚህ ለምን ጠፋ? ከከበረ ስፍራ ለምን ወረደ ትሉ ይሆናል። ሮሜ ምዕራፍ 1 ከቁጥር 28 የእግዚአብሔር ቃል እንደዚህ ይላል፣ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ሰዎች እግዚአብሔርን እያወቁ እግዚአብሔርን ለማክበር ካልወደዱ፣ እግዚአብሔርን ለማወቅ ካልወደዱ፣ ከእግዚአብሔር ጋር ለመኖር ካልወደዱ የግድ ለማይገባ ነገር እግዚአብሔር አሳልፎ ሰጣቸው ይላል። እግዚአብሔር ለመልካም ነገር ብቻ ሳይሆን ካልተመለሱ ካልፈለጉ ለክፋትም አሳልፎ የሚሰጥ አምላክ ነው ማለት ነው። ሰይጣን ያንን ያክል ብዙ ትውልድን እያበላሸ በመሆኑ ቤተክርስቲያን ሐሳቡን በሚገባ በማወቅ በወንጌሉ እውነት ቤተሰብን ቤተክርስቲያንን በጥንቃቄ በመፈተሽና በመመርመር የሰይጣን የልቡ ሐሳብ በሰው ልጅ ውስጥ ምን ያክል ተግባሩን እየፈጸመ እንደሆነ የአባላቶቿን ተግባሮች በየጊዜው በመከታተል ትውልድን ሊታንጽ ይገባታል። በጸሎት ሕይወት ሁል ጊዜ በመትጋት ከጌታ ጋር ያላትን ህብረት ዕለት በዕለት በማደስ ከጠላት ጥቃት ለማምለጥ በዚህ ክፉ ዘመን እጇን እንዲይዛት እጇን ለክርስቶስ በሙሉ ልብ መስጠት ይገባታል። ወገኖች ሆይ የራሱን ማንነት አምኖ ያልተቀበለ ትውልድ በዚህ በመጨረሻው ዘመን በመነሳት እግዚአብሔር የማይከብርበትን ተግባር በማድረግ ላይ ይገኛል። እግዚአብሔር የማይደሰትበትን ስራ በመስራት ላይ ይገኛል። በመሆኑ በንቃት ከድንዛዜ ተነስተን ከመንፈሳዊ ድንዛዜ ነቃ ብለን የእግዚአብሔርን ቃል በማወቅና በመኖር ይህንን የዘመኑን ክፋት ጠንቅቀን በመረዳት የጠላትን ስራ ልናፈርስና ልንነቃበት ይገባል። ያ ካልሆነ እኛም በዚህ አደጋ ውስጥ መግባታችን አይቀር። ስለዚህ እነዚህ ክፋትን የሚያደርጉ ሰዎች ሩቅ አይደሉም፣ ቅርብ ናቸው፣ ሰፈር ናቸው። በመሆኑም ጥንቃቄ ማድረግ ይጠበቅብናል። ከዚህ ከዘመኑ ክፋት እግዚአብሔር ለዘላለም ይጠብቀን። የጠላት ሴራ የጠላት አጀንዳን እግዚአብሔር በኢየሱስ ክርስቶስም ከሕይወታችን ላይ ይጣለው። ስለተናገረን እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ስለ ቃሉ እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ ክብር በኢየሱስ ክርስቶስም ለዘላለም ላንተ ብቻ ይሁን። የቃልህን እውነት ተናግረህናል፣ አስተምረህናልና እናመሰግናለን። ምስጋና ከፍ ይበል። እግዚአብሔር ጸልያለሁ በዚህ ዘመን ክፋትን በማድረግ እግዚአብሔር የብዙ ወጣቶችን ልብ እየበላ የብዙ ክርስቲያኖችን ልብ እየበላ የብዙ ሰዎችን ልብ እያጣመመ ወደ ክፋት እየመራ የራሳቸውን ማንነት አምነው እንዳይቀበሉ የፈጠርካቸውን እግዚአብሔር የተፈጠሩበትን የመጀመሪያ ማንነታቸውን አምነው ባለመቀበል የማይገባውን በማድረግ እግዚአብሔር አምላክ ሆይ በክፋት ዓለም ላይ የሚመላለሱትን ወደ ራስህ እንድትመለስ ልባቸውን እንድትመልስ በጌታ በኢየሱስ ክርስቶስም እለምናለሁ። እግዚአብሔር አምላክ ሆይ ይህ ጠላት ይህ ሰይጣን የዘራው ዘር እግዚአብሔር አምላክ ሆይ በትውልዱ ላይ እንዳይጸና በጌታ በኢየሱስ ክርስቶስ ማፈረስኩ የፈረሰ ይሁን። ስለ ሁሉ ክብር ላንተ ይሁን። አንተን እየጠበቅን በቅድስና በፊትህ እንድንመላለስ ጸጋህን አብዛልን። ስለ ሁሉ ክብር ላንተ ይሁን። በጌታ በኢየሱስ ክርስቶስ ስም ጸልይ፣ አሜን።